ሰላም ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው አለሁኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? አለሁኝ። እንዴት ናችሁ ፋሚሊ? በጣም ጠፍቻለሁ፣ ረመዳን ስለሆነ ነው እና ሁሉ መልካም ነው። ደህና ናችሁ? እንዴት ናችሁ እላችኋለሁኝ። ዛሬ ማርያምን በጣም ተናድጄ ነው የመጣሁት፣ እውነት ለመናገር ማለት ነው። እስኪ ይሄ መልእክት ምናልባት ለእናንተ ከሆነ ከጠቀማችሁ ብዬ ነው። በተለይ ደግሞ እንደኔ ማዳም ቤት የምትሰሩ እህቶቼ ማለት ነው ዛሬ ይዤ የመጣሁት እና ኦንላይን ላይ እቃ የምታዙ ልጆች ማለት ነው። ከዛሬ 2 ጊዜ ነው የገጠመኝ ማለት ነው። እስኪ ላካፍላችሁ ብዬ ነው። እና እቃ አሳስተው ያመጡባቸዋል። አሁን ዛሬ እኔ ወደ 500 ምናምን እቃ የ500 ድርሃም እቃ አዝዤ ማርያም ግማሽ በግማሽ ማለት ነው ግማሽ በግማሽ እንትን አሉብኝ፣ አላመጡልኝም። ለዛውም ደግሞ አሪፍ አሪፍ የሚባል እቃ ነው ያስቀሩትና አላቅም እንዴት እንደሆነ ግን በቃ ኦንላይን ላይ አምናችሁ አትዘዙ። እውነት ብር መጫወቻ አይደለም። እስኪ እናንተ ብትማሩበት ብዬ ነው። ምናልባት አንዳችን ለአንዳችን ስናካፍል ቆንጆ ነው እና ምንም እንኳን እንትን ባይሏችሁ። እኔ በነገራችን ላይ ማዳም ይዛኝ አትሄድም ወደ ሱፐር ማርኬት እና ሴትዮ ይዛኝ አትሄድም። እንደዚህ እቃ ምናምን ለመግዛት እንኳን ይዛኝ አትሄድም። ያኔ ምናልባት ከአሁን በኋላ ልሞክር እችላለሁ፣ ግን እስከ ዛሬ ይዛኝ ሄዳ አታውቅም ነበረ። እውነት ዛሬ አሁን የ500 ድርሃም እቃ ነው የከሰርኩት ማለት ነው። ይሄን ብር ስናመጣው እኛ ዝም ብለን አይደለም የምናመጣው፣ ዝም ብለን ከመሬት ቆፍረንም አይደለም የምናመጣው እና በጣም ነው ያዘንኩት ነው ለመናገር ማለት ነው። በጣም ብዙ እቃ ይዤ እንዳለ አስቀሩብኝ። አላውቅም እንዴት እንደሆነ። እስካሁን ምናልባት ደግሞ ፎቶ ምናምን አንስቼው በጣም ሲቆይ በቃ እየቀረ መስሎኝ እንትን አልኩት ማለት ነው፣ ደለትኩት። ፎቶውን እስካን ራሱ አድርገው ነበረ፣ ከዛ ደለትኩት ማለት ነው። አሁን ከየት ላምጣ? እሱን እንኳን አስተያይቼ የቀረውን እንዲልኩልኝ ለማድረግ ማለት ነው። በነገራችን ላይ ያዘዝኩት ከቲሞ ነው። በጣም ብዙ ሰው ማስታወቂያ ይሰራበታል ከቲሞ። እንደውም በትንሽ ብር ገዛው፣ በ0 ብር ገዛው ምናምን የተባለ ማስታወቂያ ይሰራበታል ነው። አላቅም እንዴት እንደሆነ ብቻ ግማሽ በግማሽ ለዛውም ደህና እቃ የሚባል እቃ አስቀሩብኝ ማለት ነው። አልሙህም ያኔ እንግዲህ በምናሳልፈው ነገር መማር ስላለብን ወደ እናንተ ይዤላችሁ መጥቻለሁ። ከቻላችሁ ሄዳችሁ ብትገዙ ከቦታው አንደኛ ይቀንስላችኋል፣ ሁለተኛ ኦሪጂናሉን ትገዛላችሁ፣ ሶስተኛ ደግሞ በልካችሁ መግዛት ትችላላችሁ። የሚሆናችሁን ደስ የሚላችሁን አይታችሁ መርጣችሁ አማርጣችሁ መግዛት ትችላላችሁ። ኦኬ። እኔ ከዚህም በፊት ቤይሩት ሰራ ነበር እና በዛን ጊዜ በፈለኩት ሰዓት ሄዳለሁ፣ መርጬ ደስ ያለኝን ልብስ ገዛለሁ። እና አሁን እዚህ ዱባይ ግን ትንሽ አስቸጋሪ ነው በነገራችን ላይ እና እናንተ ከቻላችሁ ሄዳችሁ መርጣችሁ አይታችሁ በአይናችሁ ደስ ያላችሁን እቃ ብትገዙ ደስ ይላል። እዚህ ጋር ማለት ነው 1 ብር ቢጎልባችሁ ማንም ሰው አይሞላላችሁም። እንኳን ሌላው ቀርቶ ድራይቨር ሲመጣ 5 ብር ጎሎብኝ ማለት ነው 5 ብር ጎሎብኝ ያችን 5 ብር ሌላ ቀን እዚህ ሰፈር ድራይቨር ሳመጣ እወስዳለሁ አለኝ። ገባችኋ? እና ማንም የሚሞላላችሁ የለም 1 ብር ቢጎድል ማለት ነው። ግን እኔ እግዚአብሔርን እንደ እድል ሆኖ ምንም አይገጥመኝም፣ በቃ ምንም ማለት ነው። አንዳንድ ሰው ይወጣለታል። አሁን ከዚህም በፊት ታዞ ልጆች አይቻለሁ አዘው እና ምንም እቃ ሳይጎል ነው የመጣላችሁ። የእኔ ግን ሚሴጁ ተልኮልኛል፣ ስንት እቃ እንዳዘዝኩኝ
ሁሉ ነገር በስነ ስርዓት ተልኮልኛል። ግን የመጣው ሙሉ ለሙሉ ግማሽ በግማሽ ቀርቷል ማለት ነው፣ አልመጣም። እና ምን ለማለት ፈልጌ ነው፣ ከቻላችሁ ሄዳችሁ አማርጣችሁ ብትገዙ በጣም አሪፍ ነው እውነት። እና ሄዳችሁ አማርጣችሁ ግዙ ለማለት ነው ውዶችዬ። ብቻ በጣም ያስጠላል እውነት ለመናገር ማለት ነው። ያው ማንንም ማውቀስ አልችልም እዚህ ላይ አሁን ይሄ እኔ ጥፋት ነው። ምክንያቱም ባላዝ ኖሮ እንደዚህ እንትን አልልም ነበርና ምን ልበላችሁ ውዶችዬ፣ እናንተ ተጠንቀቁ፣ መማሪያ ይሆናችኋል። አትዘዙ። ካዘዛችሁ ደግሞ ልንገራችሁ፣ አንዳንድ እቃ ግዙ። አንዳንድ እቃ ምን እንደምታደርጉ ታውቃላችሁ? እኔ አሁን ከአሁን በኋላ ባዝ ራሱ ማለት ነው በወር አንድ እቃ ነው የማዘው። ኦኬ፣ ምን እንደማደርግ በወር አንድ እቃ ነው የማዘው ማለት ነው። ያንን አንድ እቃ መቼም ቢበላሽ ራሱ አይጎዳኝም እና በወር አንድ እቃ ማዘዝ ትችላላችሁ ብታዙ። የሆነ እቃ ቢያምራችሁ አይታችሁ ሾፒንግ ላይ ለምሳሌ እኔ ቲሞ ላይ ነው እንደዚህ ሆንኩት እና ቲሞ ላይ አሁን ለምሳሌ ብታዩ የሆነ እቃ ያችን የወደዳችኋትን እቃ አንድ እቃ ብቻ አዘዙ። ለምን ብዙ ሲሆን ትሸወዳላችሁ፣ ይሸውዷችኋል ማለት ነው። እሱ ብሩን ተቀብለው እነሱ ብሯቸውን ተቀብለው ለእናንተ እቃችሁን ሰጥተው ይሄዳሉ። ውስጡ ግን ምን ይኑረው የምታውቁት ነገር የለም። በዛን ጊዜ እንትን ትላላችሁ ማለት ነው፣ ትሸወዳላችሁ። እና ለዚህ እናንተ ስታዙ አንድ ጫማ ከሆነ አንድ ጫማ አዘዙ። ኦኬ፣ አንድ ጫማ የምትፈልጉት ከሆነ አንድ ጫማ አዘዙ። አንድ ልብስ የምትፈልጉ ከሆነ አንድ ልብስ። ድራይቨር ችግር የለውም፣ የድራይቨር ከሆነ መክፈል ትችላላችሁ ማለት ነው። ካልሆነ ግን እንደዚህ ብዙ እንገዛለን እናዛለን የምትሉ ከሆነ ትከስራላችሁ። ምክንያቱም እናንተ ይህንን ብር እንዴት አድርጋችሁ እንደምታመጡት እኔና እናንተ ነን የምናውቀው። ከኛ በላይ ማንም የሚያውቅ የለም። ስንት ተሰቃይተን፣ ስንት የሰው ፊት ገርፎን፣ ስንት ነገር ሆነን ነው የምናመጣው። ለራሳችን ሳንበላ ሳንጠጣ ለሰው የምንኖር ዜጎች ነን እኛ ማዳም ቤት ያለ ነው። እና ብታዙ እንኳን አንድ ካዘዛችሁ በቂ ነው። ከዚህ በላይ አልመክራችሁም ሆነ ለመናገር እንደኔ ማለት ነው። እኔ ዛሬ በጣም ነው ያስጠላኝ እና ደግሞ ፎቶ ምናምን እንዳለ ድሌት አድርገዋለሁ። ስልኬ ሲሞላብኝ ሲያስቸግረኝ ድሌት አድርገዋለሁ። እስካን አድርጌ ያስቀምጨው ነበረ ቢያንስ እንኳን ቢሳሳት እንኳን ብዬ ማለት ነው። አሁን እሱ ቢኖረኝ ማዘዝ ይችል ነበረ። ነገር ግን የለኝም፣ በቃ ከሰረ ማለት ነው። እና ውዶች ይሄ እንደዛ ነው። ለማንኛውም ሰብስክራይብ ለምታረጉኝ እህቶች፣ ኮሜንት እና ሼር ለምታረጉልኝ እህቶች በጣም ነው የማመሰግነው። ይሄንን ነው የምላችሁ፣ ተጠንቀቁ ለማለት ብቻ ነው። ያኔ ምናልባትም እናንተ ገጥሟችሁም ሊያውቅ ይችላል። ግን ያልገጠማችሁ ልጆችም ቪዲዮውን በደንብ ብትሰሙትና ብትጠቀሙበት፣ ያኔ ከእናንተ አላቅም ከእናንተ አውቄ አይደለም የማውራው ማለት ነው። ያኔ የማስተላልፍላችሁ እናንተ በጣም ብዙ ነገር ታውቃላችሁ፣ እናንተ በጣም ብዙ ነገር ታስባላችሁ። ግን እኔ የገጠመኝን ነገር ነው እዚህ ጋር ሼር የማደርጋችሁ። አንዱ የገጠመውን ለአንዱ ሼር ሲያደርግ በጣም መልካም ነው እና ባይዘወይ እኔ ከዚህም በፊት ገጥሞኝ ነበረ። ከዛም በኋላ አላዝም ብዬ ማለት ነው አላዝም ብዬ ምዬ ነበረ። ከዛም በኋላ የልጆች አዘው የእነሱ ተስተካክሎ ሲመጣ አይ በቃ የኔም እስኪ እንዘዝ ምናምን ተባባልና ዛሬ ላይ አዘዝ ማለት ነው። ያው እድል ነው ለሁሉም ነገር የሚያስፈልገው እና አልሞም እግዚአብሔር ይመስገን፣ ክብሩ ይስፋ። እሱ ያለው ይሄዳል፣ እሱ ያለው ይመጣል። የኔ ካላለው ምንም ማድረግ አልችልም። የኔ አላለውም፣ እርዝቄ አይደለም። ፈጣሪ ደግሞ በሌላ ነገር ይሰጠኛል፣ ይክሰኛል ብዬ አስባለሁ። ሁሉም ነገር ለበጎ ነው። ምንም ማድረግ አልችልም። ያኔ በእርግጠኝነት ወይ ደግሞ ፎቶ ምናምን ቢኖረኝ
እንደሚልኩልኝ እርግጠኛ ነበርኩኝ። በዚሁ አጋጣሚ ማለት ነው ስታዙ የአዘዛችሁበት ፎቶ ወይ ደግሞ እስካን አድርጋችሁ አስቀምጡ። ያ እቃ ሲመጣላችሁ እኔ አሁን የተሳሳትኩት ነገር እዛ ላይ ነው። ያንን እኔ ድሌት ባላደርገው እስካሁን ብሬ ያኔ እቃዬን ማንጣት ይችል ነበረ። ኦኬ የፈለገ ነገር ቢሆን ያ እቃ ቁርጡን እስከምታውቁ ድረስ ማጥፋት የለባችሁም። በጣም ቆየ የኔ እቃና አሁን ሲቆይ ያመጡልኝ ሌላ የታዘዘው ሌላ እና ስታስቀምጡ ወይ ደግሞ ስታዙ ኦርደር ስታረጉ እስካን ወይ ደግሞ ፎቶ አድርጋችሁ አስቀምጣችሁ ከቀረባችሁ ያ እቃ ይሄ አዝዤ ነበር ብሩን ከፍያለሁ አላመጣሁም ማለት ትችላላችሁ ማለት ነው። እና በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ ውዶችዬ። ባይ ባይ።